ግመልና በበቅሎ ወርቅ ተጭኖ እንደ እህል ማለት ተላከላቸው። መነኮሳቱ ሲያዩ አይናቸው ፍጥጣል። ወርቅ መቼስ ወርቅ ማያታሉ ይለም። ያን ጊዜ አበምኔቱ አዩና ዋናው ልጆቼ ምን ነው ወደ ወርቅ አይናችሁ ተሳበሳ ሲሏቸው አባታችን እያዩት ነው አላችሁ። ልጆቼ እስቲ ጥያቄ ልጠይቃችሁ፣ ከጸሎተ ማርያምና ከወርቅ ማን ይሻላል? ከዚሁ ይሄን ሁሉ ወርቅ ከምሰጣችሁና ጸሎተ ማርያም ከምደግምላችሁ ሲሏቸው አባታችን እንዴት ብሎ ለምርጫ ይገባል ብሎ አላቸው። ያው ወርቁን ሽተው ነው እንኪያስ እንፈትንና ወደ አደለው እንሄዳለን ብሎ ሚዛን አምጡልኛል። ሚዛን አመጡ። ያ ሁሉ ወርቅ በአንድ ሚዛን ተቀመጠ። አንዱ ሚዛን ባዶ ሆነ። ከልባችን ወድቀን ሁላችሁም ወደቁና ጸሎተ ማርያም እንድገም። ማን ይመዝናል? ባዶውና ጸሎተ ማርያም የሚደገምበት ባዶ ሚዛንና እዚህኛው ወድቀው ጸሎተ ማርያም ደግሞ ቀና ቢሉ ባዶ ሚዛን ወደ ታች ወርዶ ወርቁ ያለበት ቀሎ ወደ ላይ ወጣ። መነኮሳቱ እየተሯሯጡ ያን ወርቅ እያፈሱ በሳት ደግሞ እንደምታውቁት ኃይለኛ እሳት ካልሆነ ወርቅን አያቃጥለውም። ከዚያ ዝንጀሮ ጦጣ ብቻ የሚገባበት ግድል አለ። እዛ ወርስ በተኑት። ከዚያ በኋላ ነው ተሰብስበው መጥተው እዚህ ሰማዕትነት የተቀበሉ እና የጸሎተ ማርያም ዋጋ በጣም ትልቅ ነው። ግን ጸሎተ ማርያም ሲባል ለምሳሌ ደጎቹ ጸሎተ ማርያም ደግመው የታመመ ይፈውሳሉ። እኛ ለምንድን ነው የማይሆንልን? ከአንጀት ነው የሚደግማት፣ ከውስጥ ከልብ ስለምትደገም ነውና